ተመስገን ደሳለኝ ጋዜጠኛ ተመስገን ደሳለኝ ዛሬ ጥር 7 ቀን 2016 ዓ.ም ጠቅላይ ፍርድ ቤት ሰሚ ችሎት በቀረቡበት ወቅት ትክክለኛ ፍትህ ይሰጣሉ ብዬ ስለማላምን ያሏቸውን የጠቅላይ ፍርድ ቤት ዳኛ ከችሎት እንዲነሱ ጠይቀዋል። ጋዜጠኛው ይህን ጥያቄ ያቀረቡት ዛሬ ቀጠሮ ተሰጥቶበት የነበረው ጉዳያቸው ከመታየቱ በፊት የሚያቀርቡት አቤቱታ እንዳላቸው ለዕለቱ ዳኞች ጥያቄ በማቅረብ ነው። ስለሚያቀርቡት አቤቱታ ችሎቱ ለጋዜጠኛ ተመስገን አቤቱታቸውን እንዲገልጹ ከፈቀደላቸው በኋላ የግራ ዳኛ የሆኑት ክቡር አቶ አህመድ መሐመድ ትክክለኛ ፍትህ ይሰጣሉ ብዬ ስለማላምን በዚህ ጉዳይ ከችሎት እንዲነሱልኝ ምክንያቶችን አቀርባለሁ ሲሉ ተደምጠዋል። ጋዜጠኛ ተመስገን ይህን ከገለጹ በኋላ የቀኝና የመሃል ዳኛ የለሆሳስ ንግግር አድርገው አቤቱታቸውን በጽሑፍ እንዲያቀርቡ ማሳሰቢያ የሰጡ ሲሆን ጋዜጠኛ ተመስገንም ፈቃድ ካገኙ በኋላ በዚህ ችሎት በርካታ ጋዜጠኞች ስላሉ አቤቱታዬን በንባብ እንዳሰማ ሊፈቀድልኝ ይገባል ብለው ሲገልጹ ጽሑፉን ባጭሩ እንዲያቀርቡ ማሳሰቢያ ተሰጥተዋል። አሳጥረው እንዲያቀርቡ ዳኞች በፈቀዱላቸው መሰረት ያነበቡት ጽሑፉ በዝርዝር ምን ይላል? አቃቤ ሕግ ጥቅምት 1 2015 ዓ.ም ባቀረበው የይግባኝ ቅሬታ ሁለተኛ ክስን በሚመለከት ሶስተኛና አራተኛ ፍሬ ነገሮች እንዲሁም ሶስተኛ ክስን የይግባኝ ቅሬታ ያላቀረበበት መሆኑን ጠቅሶ ወደፊት ፍርድ ከተሰጠ በኋላ ውጤቱን ተመልክቶ የይግባኝ ቅሬታ እንደሚያቀርብበት በይግባኝ ማመልከቻው ላይ በግልጽ አመላክቶ እያለ ታኅሳስ 17 2015 ዓ.ም መልስ ሰጪን ያስቀርባል በሚል ትዕዛዝ ከሰጡት ዳኞች መካከል አቶ መሐመድ አህመድ የሚገኙበት መሆኑን አረጋግጫለሁ። በችሎቱ የተሰጠው ትዕዛዝም አቃቤ ሕግ በሁለተኛ ክስ ቅሬታ ያላቀረበባቸውን ሶስተኛና አራተኛ ፍሬ ነገሮችን በመጨመር እንዲሁም ሶስተኛ ክስን በማካተት በአንደኛና ሁለተኛ ክሶች መከላከል ሳያስፈልገው በነጻ እንዲሰናበት ሶስተኛ ክስን በሚመለከት ክስ የቀረበበት ድንጋጌ ወደ ጥላቻ ንግግር ወይም የሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር የወጣውን አዋጅ ቁጥር 1185/2012 አንቀጽ 4 በመለወጥ እንዲከላከል በአብላጫ ድምፅ የተሰጠውን ብይን እንዲሁም የተጠቀሰውን አዋጅ ለጉዳዩ ያለውን አግባብነት መጣራት ያለበት መሆኑን ስለታመነበት መልስ ሰጪ ይቅረብ ብለናል በሚል ትዕዛዝ ተሰጥቷል የሚል ነው። ጋዜጠኛ ተመስገን ያነበቡትና ቲክቫህ ኢትዮጵያ የተመለከተው ይሄው ሰነድ አክሎም ይህ ትዕዛዝ አቃቢ ሕግ በይግባኝ አቤቱታው ከጠየቀው ዳኝነት በማለፍ የተሰጠ ትዕዛዝ መሆኑን መረዳት የሚቻል ከመሆኑም በላይ የመልስ ሰጪን መብት በብርቱ የሚጎዳ አድራጎት ነው ይላል። በተጨማሪ ከላይ ስማቸውን የጠቀስኩት ዳኛ በዚህ ጉዳይ ከችሎት ሳይነሱ ይቀጥሉ ቢባል ጉዳዩ ፖለቲካዊ ይዘት ያለው እንደመሆኑ መጠን በመዝገቡ ላይ ትክክለኛ ፍትህ ይሰጣሉ ብዬ ማላምንና ወደፊትም የሚሰጠው ፍርድ ነጻና ገለልተኛ ይሆናል ብዬ ስለማላምን በአዋጅ ቁጥር 1234/2013 አንቀጽ 33 1 መሰረት የግራ ዳኛ የሆኑት ክቡር አቶ መሐመድ አህመድ በዚህ ጉዳይ ከችሎቱ እንዲነሱልኝ በታላቅ ትህትና እጠይቃለሁ ሲል ያትታል። በመጨረሻም የጋዜጠኛውን አቤቱታ ካደመጠ በኋላ የዳኛውን ከችሎት መነሳትና አለመነሳት ጥያቄን በተመለከተ ለመወሰን እንዲሁም ጋዜጠኛ ተመስገን በዋናው ክሳቸው ይሰጣሉ ተብሎ የሚጠበቀውን መልስ ለመቀበል ለጥር 28 ቀን 2016 ዓ.ም ተለዋጭ ቀጠሮ ሰጥቷል። ዘገባውን የላከው የቲክቫህ ኢትዮጵያ ቤተሰብ አባል ኢዮብ ትኩይ ነው።